አይታወቅም። መኪናም ሊሰጡኝ ይችላሉ፣ አይታወቅም። እንደዚህ አይነት የሚያስደስት ዜና ለምንድን ነው ያልነገርሽኝ? ማሂ የኔ ፍቅር ይቅርታ፣ በጣም ቅድም እኮ ስልክ ገብቶብኝ ነው ያልጨረስኩልሽ። ሁሉንም ነገር አውርተናል። ስንፈራረም ቀን አምሮብኝ ምናምን ነገር ታኛላችሁ እኮ። ምንድን ነው ንገሪኝ። ቤቢ ስሚ፣ ቤቢ በቃ በረከት አለው ብለሽኝ ነበር እና ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን በቃ በደስታ ነው የመጣሁት። ሁላችሁም ቤተሰቦች እንኳን ደስ አላችሁ። የኔን ደስታ የምትጠባበቁ የነበራችሁ ቤተሰቦች እንግዲህ ዛሬ የደስታዬ ቀን ነው። በጣም ደስ ብሎኛል። አላቅም በቃ ያረገዝኩት ልጅ የበረከት ልጅ ነው። ልጅ ለካ በረከት ይዞ ነው የሚመጣው ሲባል ብዙ ጊዜ ሰማ ነበር እና እስካሁን አባባል ይመስለኝ ነበር። ለማንኛውም ቤተሰቦች በጣም ደስ የሚል ዜና ነው ይዤላችሁ የመጣሁት እና ቪዲዮውን ላይክ ማድረጋችሁን እንዳትረሱ። የኔን ደስታ የሚያስደስታችሁ ቤተሰቦቼ ማለት ነው። እንግዲህ ቤተሰቦቼ ከብዙ ልፋት በኋላ በጣም ስንጠባበቅ የነበረ አንድ ጉዳይ ነበር እና እንግዲህ አንድ ካምፓኒ፣ ትልቅ ካምፓኒ ነው፣ ትልቅ ድርጅት ነው፣ ለአምባሳደርነት እጩ አድርጎኝ እንግዲህ በጣም ደስ ብሎኛል ቤተሰቦቼ። እንግዲህ መድረክ ላይ ታዩኛላችሁ እናንተ ማለት ነው። አሁን እንግዲህ ከዚህ በፊት ማለት ነው ቪዲዮ ማሄ ጋር ስሰራ እንግዲህ እንደዚህ አይነት ማስታወቂያ የሆነ ስራ ከመጣልኝ ቀድሜ ወደ አንቺ ነው የምደውለው ብያት ነበር። ቃሌ ነው። ዛሬም ቃሌን አላጥፍም። ቀድሜ የምደውለው ማሂ ቆንጆ ጋ ነው። ደስታ ምን እንደሚመስል እንግዲህ አብረን የምናየው ይሆናል ቤተሰቦቻችን። በዛውም እንግዲህ ጉርድ ፎቶ ያስፈልግሻል ተብያለሁ። ጉርድ ፎቶ የት አካባቢ እንደሆነ ቦታው ስለማላውቀው ለሳ ጠይቃታለሁ ቤተሰቦቼ። በጣም ነው ደስ ወይኔ እንግዲህ ብቻ አላቅም። በዚህ ሰዓት ደግሞ በጣም ወሳኝ ሰዓት ላይ ነው እና በጣም ተጨናንቄ በነበርኩበት ሰዓት ብዙ ነገር የሚያስፈልገኝ ያው ልትወልድ ስትሉ ብዙ ነገር ያስፈልጋችኋልና ቴክስትን ሳይሆን ራሱ አላመንኩም ነበር እና ብቻ ፈጣሪ ይመስገን። ዛሬ ደስታዬ ቀን ነው። ሁላችሁም ደስ ይበላችሁ እና ማሂ ጋር ልደውል ነው ቤተሰቦቼ። እና ውድ ቤተሰቦቼ ከዚህ በፊት ብዙ ጊዜ አንድ ሁለቴ ነው ምናምን እህቶቼ ከኤርፖርት ስቀበላቸው ከውጭ የሚመጡት ማለት ነው ያንጎ ስል ሰምታችሁኝ ታውቃላችሁና እና አጋጣሚ ሆኖ በቃ ላይክ እኔ እንደ ማስታወቂያ ሰርቸው አይደለም እና ግን እነሱ ሲያዩት በጣም ደስ አላቸው በመልካም ስማቸውን በማንሳቴ። እንደገና ደግሞ ሌላ ስራዎቼንም ወደውት እንግዲህ ለያንጎ ነው አምባሳደርነት እጭ ሆንኩት። አይታወቅም። መኪናም ሊሰጡኝ ይችላሉ፣ አይታወቅም። እና ቤተሰቦቼ ወይኔ ጉዴ አላቅም። ብቻ ግን በጣም ደስ ብሎኛል። ሁሉ ነገር ተሳክቶ እስከማየው ድረስ ጓጉቻለሁ። ለእናንተ ቀድሜ እንደዚህ ማውራቴ ግን አላቅም። በቃ ደስታዬን መቆጣጠር ስላቃተኝ ነው። እና ቤተሰቦቼ ስምምነታችን ደግሞ በስንት ብር እንደሆነ ምናምን እንግዲህ አሁን አልነግራችሁም። የዛኔ ሰርፕራይዝ ነው የሚሆነው። ሁሉንም ነገር አውርተናል። ስንፈራረም ቀን አምሮብኝ ምናምን ነገር ታኛላችሁ። በሚዲያው ሁሉ ደግሞ እናንተ ሼር ማድረጋችሁን እንዳትረሱ እሺ። ምክንያቱም ከየት ተነስተን የት ወዳችኋለሁ ቤተሰቦች። እስካሁን ድረስ ላይክ ያላደረጋችሁ ላይክ አድርጉ። እንደገና አሁን ሁላችሁ ነው እንኳን ደስ አለሽ ማለታችን ደውል ነው ከደስታ ብዛት ነው እየሳቅ ያለው። ማሂ ልደውልላት ነው የኔ ወርቅ። ቅድም ደውዬላት ነበርና ትንሽ ብቻ ደውዬ ነው አቁሜ የነበረውና አሁን ላወራት ነው ሙሉ በሙሉ። እንደዚህ አይነት የሚያስደስት ዜና ለምንድን ነው ያልነገርሽኝ? ማሂ የኔ ፍቅር ይቅርታ፣ በጣም ቅድም እኮ ስልክ ገብቶብኝ ነው ያልጨረስኩልሽ። ነው እንዴ? አዎ። ምንድን ነው? አሁን ተናገሪ እሺ። ልብሽ ቀጥ አለ። ስራ ላይ ግን እንዳትሆኚ። እንዴ ስራ ላይ ነኝ እንጂ። ውይ በቃ እና ምን ላድርግ ላውራሽ? እና ብታወሪ መስለኝ የደወልኩት። አይ እንዳልይዝሽ ይሄ ነው መቼም። ቀድሜ ወደ አንቺ እንደምደውል እኮ ታውቂያለሽ፣ ነግሬሻለሁ። ቀድሜ እንደምደውል ቃል ገብቼልሽ ነበር። መስቃልሽን ሳቀምሽ የኔ ፍቅር ወደ አንቺ ነው። እውነት ሌላ ሰው አያውቅም እንዴ? ሲሚ በጣም ደስ ብሎኛል በእናትሽ። ቤቢ ስሚ ቤቢ በቃ በረከት አለው ብለሽኝ ነበር እና
እና በእናትሽ አሁን ፎቶ ቤቱ የት አካባቢ ነው ያልሽኝ? እንትኑ ጋ ነው ጉርድ ፎቶ የምነሳው። አውቀሽ ነው እንደዚህ ብታስቂ? እባክሽ አውቄ አይደለም። እና ስሚ ለአምባሳደርነት ነው እጩ የሆንኩት። አንቺ ቀላል መሰለሽ? ፈጣሪ ሲያመጣ በቃ እንዲህ ነው። ወይኔ ማሂ በቃ የያንጎ ነው በእናትሽ። ያንጎ ማስታወቂያ ዝም ብዬ እየሰራሁ አልነበረም። ማስታወቂያ ሳይሆን ዝም ብዬ ከመሀል ቪዲዮ ሲንቀሳቀስ ምናምን ስለ ያንጎ አወራ ነበርና በእናትሽ በቃ ጻፉልኝ ምናምን ነገር በቃ በጣም ደስ ብሎኛል። አላቅም እናማ በቃ ልንፈራረም ነው። እንትን ግን ያስፈልግሻል ተባልኩኝ ጉርድ ፎቶ እና ከዛ ፎቶ ደግሞ አሪፍ ፎቶ ሽት ያስፈልግሻል ተብያለሁ። አላቅም በቃ በጣም ቸኩያለሁ። በጣም ከዛ ቪዲዮ ትቀረጫለች ተብያለሁ። መኪና ምናምን እንደዚህ አለ አይደል ያንጎውን ስጠቀም ምናምን እና አላቅም በጣም ደስ ብሎኛል። እንዴት እኔን እንደመረጡኝ ራሱ ግራ ገባኝ። ማለት እንጃ ማይታመን ነው ብቻ። ወይኔ ማርያም በዩቲዩብ አይተውት? በዩቲዩብ ወይኔ ማርያም በጣም ነው ደስ የሚለው። በጣም በእናትሽ ይሄ ከጀመረማ ካሁን በኋላ አለቀ በቃ ጀመረ እኮ። ውይ በጣም እግዚአብሔር ይመስገን። ይቀጥላል እንግዲህ። መቼ ነው የነገሩሽ? ትናንት ማታ ነው እና የነገሩኝ። ከዛ ግን በቃ አላመንኩም። የሆነ ሳክስ ነው የመሰለኝ ታውቂያለሽ። እውነት ደግሞ ሲደውሉ በጣም ደስ አለኝ። ብቻ አላውቅም እስከ በቃ እነሱ ጋር አውርቼ እስከምጨርስ ድረስ ነው ያልነገርኩሽ እንጂ ሌላ ሰው አልነገርኩም። እሺ ማርያምን ወይ ደስ ይበልሽ የኔ ፍቅር። ኧረ በስመ አብ የንፋስሽ ውጤት ነው የኔ ውድ። እንግዲህ ውስማን በአካል ብነግርሽ ደስ ይለኝ ነበር። ብቻ ግን አልቻልኩም። ማታ እስኪደርስ ድረስ ቸኮልኩ። ዛሬን ወይኔ በጣም ማርያምን። በቃሌ መሰረት እንግዲህ ቪዲዮ እየተቀረጽሽ ነው። የመጀመሪያ እሷን ነው ማሳውቀው ብዬ ነበር። እንግዲህ ቃሌን ፈጽሜያለሁ ማለት ነው። በጣም በጣም ማርያምን ነው። ፈይናቴ እግዚአብሔርን ያጅራው ማለት ነው። አይ ስራ ላይ ነሽ መሰለኝ ማለት ወይ በቃ እሺ ደውልሻለሁ። በቃ ደስ ብሎኛል። ማርያምን እንኳን ደስ አላችሁ። እንኳን አብሮ ደስ አለን ማሂዬ። እንወድሻለን። ቻው። ያንቺም ጸሎት አለበት። እንኳን ተሳካላችሁ። ማርያምን በጣም እሺ እኔና በሰዓት ነው ማውራት ወይ ተገናኝተን ወይ ማታ እናወራለን። ወይም አይታችኋል ስራ ቆማ ነው ማነው ስምሽ ምናምን ስትል ሰማችኋታ። ቢዚ በሆነችበት ሰዓት የኔን ደስታ ለመስማት ስልኳን አንስታ እንግዲህ እያወራች ነበርና ማሂዬ እኔ ፍቅር እንኳን ደስ አለሽ። በጣም ደስ ብሎኛል። መታደል ነው ባይዘው በጓደኛችሁ ደስታ መደሰት በጣም መታደል፣ ትልቅ መታደል ነው። ጓደኛ እንደራስህ ብደደው። ሄሎ ማሂ ደውለሽ ነበር? ይቅርታ ወይኔ ቅድም በእናትሽ መዓት ሰው አለ እያልኩ እያስተናገድኩ ነበር። እንዴት ብዬ ነው ወይኔ አልኩኝ። ወይኔ ምን እስከዛ ደግሞ አሁን ያልቃል ሰው ብዬ አሁን ገና ሰልክ እስክትደውይ ድረስ የባለ ሀብት ነገር አይነሳም። ባለ ጥሪ ተለያይተናል። ልዘል ፈለኩ፣ ለተቀበለኩ፣ ለጮህ ፈለኩ። ግን እባክሽ ነገሩ ተቀይሯል። እንዴት አልተስማማንም? ይኸውላ ደስታ በእናትሽ እንጂ በምንድን ነው ያልተስማማችሁት? በሆነ ጉዳይ ብቻ ሳንስማማ ቀረ። ኦቨር እንዳታረጉ። ይሄ የመጀመሪያችሁ ነው። ናኒ ባይሽ መልሽ ደውልሽ። እኔ የማይቆጥረው ነው። ችግር የለውም እንዴ ባለሀብት ስለሆንኩ ነው መጀመሪያ አነሳሽ። እኔ እኮ ብዬ ነው መጀመሪያ ካነሳሁት በዛ ነው። አይደለም ቆይ ምንድን ነው ስምምነቱ? በቃ እንትኗ ብሩ በጣም አሳነሱብኝ እንዴ። እኔ ደግሞ የልፋቴ ዋጋ ነው የመጀመሪያ ስራዬም እስከሆነ ድረስ በደምብ ጨመር አድርጌ ነበርና ያው ትንሽ 500 ሺህ እኮ ነው ያልኳቸው። እንደ አምባሳደርነት እኮ ነው። አንቺ አውቀሽ ነው አይደል? ለምንድን ነው አረ
እንዴ ሌላ ቦታ እኮ ሌላ ሰው እኮ ታውቂያለሽ፣ ሶሻል ሚዲያ ላይ ያየሻቸው ነው። በ1 ሚሊዮን በ2 ሚሊዮን ነው የሚሰሩት። እሺ እነሱ ስንት ብለውሽ ነው? አይ እነሱማ 250 አሉኝ እኮ አውቀሽ ማሂ የኔ ፍቅር በጣም ነው የምወድሽ። ለማንኛውም አሪፍ ቪዲዮ እንድሰራ ረድተሽኛል። ቪዲዮ ነው ማርያም ቪዲዮ ነው እግዚአብሔር። አንቺ ግን ማርያምን ተይው፣ አይነትሽ አይማርም። እግዚአብሔርን ተይው። እንደተፈጠረ ታውቂያለሽ። ስሚ በማርያም እንዴት እንደሆነ እንዴት እንደተቀየረ ማለት ነው። የደወልኩልሽ ማርያምን ካሜራ ላይ ሁኜ አይደለም የደወልኩልሽ እና ስደውልልሽ ፎቶ ቤት ምናምን ስል ከዛ ፎቶ ለምኗ ነው ብላ እንዳትጠይቀኝ በቃ እስኪ የሆነ ድርጅት አምባሳደርነት ፈልጎኝ ነው ብዬ እላታለሁ አልኩኝ። ከዛ በጣም አንቺ ተደሰትሽ። ይሄ ነገር ወደ ቪዲዮ መቀየር አለብኝ ብዬ ወደ ሀሳብ የተቀየረና ሙለር ነው ቁጭ ያለኝ። እናቴ ትሙት ልብስ ምንም ሳልዘጋጅ እንደዛ ባለሁበት በከተማ ፎቶ ልነሳ ብቻ በዛው ማስያዝ አላደርግ ነበር እና በቃ ፕራንክ አደረኩሽ። አሁን ተመልሼ ነው ከከተማ። እሺ ፎቶ ለምንድን ነበር እንደ የተነሳሽው? ኧረ ባንክ ልከፍትበት ነው፣ ለባንክ ቡክ ነው። ወይኔ እንደው መቤቴ እንደው እግዚአብሔር ማለት ሰው እንዴት ብሎ እንዴት እንደተናደድኩ ማርያምን። አሁን እወጣለሁ ላወራ እንደው እስካሁን ድረስ ቅድድ ነው ያልኩት ማርያምን። ወይኔ ደግሞ እኮ ለታዲያ ለማንሳቱ ይሄን ዜና ልነግረው እኮ አላነሳልኝ አልመለሰልኝም እኮ ብሏል ሙለር። ይሄ ዜና ለስንት ሰው አጋርተዋል እያለ ማለት ነው። ነበር ልነግርህ በቃ ይሄን ዜና መስማት አለበት ምናምን ብዬ ወዲያውኑ ደውል ሳደርግ አያነሳም። እስካሁን አልመለሰልኝም። አልነገርኩትም በቃ ደስ ይላል መስማት ስለሌለብን። ማርያምን አንቺ ግን ማርያምን ላመንኩሽ። ማሂ የደስታ እኮ ነው እንዴ! ተይ እንጂ ምኞት ነው። ቸር ተመኝ ቸር ታገኝ። አላቅም እንደዚህ ብዬ ሳወራሽ ማለት ነው እግዚአብሔርን ውስጤ ራሱ ደስ እያለኝ ነበረ። ለምን እንደሆነ አላቅም በጣም እየሳኩ ነበር እና ቪዲዮ ሲሰራ ራሱ መግቢያው ጀስት ፕራንክ እንደሆነ አልነገርኳቸውም። በጣም ደስ አለኝ እንዴ! በጣም ነው የማመሰግነው። ለማንኛውም የኔ ፍቅር በጣም ነው የምወድሽ። አንድ ቀን ወንደይ እደውልልሻለሁ ይሆናል መሆንማ። ለዛ ጀመርኩ ወዲያውኑ ካመንኩት እንደሚሆን ውጤት ስለሚያውቅ ነው። መቤቴ ሲጀመር እዛ አላምንም ነበር የማይሆን ግን ይሄ እንኳን ይሆናል ብዬ ውጤት ስንት ስለሚል ቶሎ ነው እውነት የመሰለኝ ማርያምን። የኔ እናት አይዞሽ፣ አንድ ቀን በቃ ሰርፕራይዝ አደረግሽ። እንደው ቢሮሽ ድረስ ነው የምመጣው። እሺ ወልጄም ቢሆን ልጄን አቅፌ ምን አይነት ልጅ ነች? አይ ደስታ ነው። አይዞሽ መጥፎ ነገር አይደለም። ዝሮ ሰዓት ሙሉ አይ ማሂ ደስታ መሆኑ ጥሩ ማርያምን ያልኩት። አዎ እንዴ ባይሆን እንዴት እኔ ሲሄን ያህል ሰዓት እኮ አላስጨንቅሽም ነበር እንዴ። አስቢ እኔ ማርያም በቃ በስመ አብ በቃ ደግሞ ማለት ነው የሆነ ከአጠገብሽ ያለ ሰው እንደዚህ ሲሆን ውስጥሽ እንትን የሚለው ነገር የለም። በቃ የሆነ አርገሽ አንቺ ልዩነቱ እያልኩኝ በስመ አብ ከምናየው ሌሎቹን እና ልክ ከኛ ያለ ሰው ደግሞ ሲሆን የተለየ ነው። በቃ ይሄ ነው በቃ በኮንፊት ይሄኔ ምን ልስራ ምናምን ብለሽ ኮንቴንት ክሬት አድርገሻል። ዛሬ ኮንቴንት ክሬት እንድታደርጊ አድርጌሻለሁ። በጣም ንገርሽ በስመ አብ በቃ ከዚህ በኋላ በተኛት ይመስል ደስ መንገድ ለመንገድ ሙለር እንደዛ ሲለኝ ነበር። በቃ ይቺ ልጅ አሁን ተነሳስታ ነው የሚሆነው ለስራ እያለኝ ማለት ነው። በስመ አብ በቃ አሁን አልኩኝ በቃ ማን ማብላት የለም ሰላም ታበላታለች። ከፈለገች ደግሞ እኛ ጋር የምትበላውን ትበላለች። ቀጥታ በጣም በቃ እንዳገኘኛ ይሄ ነው ማለት ነው። በቃ ትክክል ነው ማለት የሆነ የለም ይህ ነገር በቃ እውነት ነው ማለት ነው። እንደዚህ በቃ ሲጀምር ማለት ነው ማርያምን ነው ከአጠገብሽ ያለ ሰው እንደዚህ ሲገጥመውና የውጭ ይለያያል። ይደወለ እባክሽ ተይው። ለማንኛውም ይመችሽ። እሺ ቻው። አመሰግናለሁ ማሂዬ። አም ሶሪ ይቅርታ። ሁሉንም ነገር ወደ ቪዲዮ ሆነ በቃ ምን ይደረግ እንግዲህ። ላይክ አድርጉላት በያቸው ቢያንስ አድርገው ራሱ የአንጎ ጋር እንዲደርስ ፈልጋለሁ። የምር እኔ ፍቅር
እናደርሰዋለን። እነሱ ጋር መድረስ አለበት። እሺ። አይ ታይቶኝ ይሆን እንዴ? አላውቅም። ታይቶኝ ይሆናል መቼም። አዎ እኮ ማርያምን። አይ ሲጀመር እኔ እንደውም መሀል ላይ ደግሞ ማለት እግዚአብሔርን ቃል ይሄ እኮ ምንም ማለት አይደለም። ገና ሪል ስቴት እየሰጣቸውና ማስታወቂያ እያልኩ እሱ እና ውድ ቤተሰቦቻችን ደስታችን ይቀጥላል። እወዳችኋለሁ በጣም። ለእናንተም በዚሁ ቻው ልበላችሁ። ቀጣይ ግን አሪፍ ትክክለኛ ሰርፕራይዝ ይዤላችሁ እመጣለሁ። ባይ